ጤና ይስጥልኝ ተመልካቾቼ፣ ዛሬ በዚህ ዩቲዩብ ቪዲዮ የምንመለከተው እንዴት የሌሎችን ዩቲዩበር ቪዲዮዎች ሴቲንግ ያ ማለት ቤዚክ ሴቲንግስ ወይንም ለምሳሌ ታግስ ሊሆን ይችላል ወይንም ዲስክሪፕሽን ሊሆን ይችላል ወይንም ሌሎች ተጨማሪ ኮንፊግሬሽኖቻቸውን ለማየት እንዴት እንችላለን የሚለውን ይሆናል። ያ ማለት እነሱን ሳንጠይቅ ወይንም ያለነሱ ፍቃድ ፕራይቬሲያቸውን ሳይነካ ሴቲንጋቸውን በማየት ምናልባት የነሱ ቪዲዮ ጥሩ ተመልካች ካለው ወይም ብዙ ቪው ካገኘ እኛም አፕሎድ የምናደርገውን አዲስ ቪዲዮ እንዴት ጥሩ ተመልካች ያገኛል ወይንም ልናገኝ እንችላለን የሚለውን ይጠቅማል ብዬ ስላሰብኩኝ ነው። ስለዚህ እነሱን ሴቲንግ ወይም ታግስ በማየት እኛም በተመሳሳይ መልኩ እንደነሱ በመጠቀም ቪዲዮቻችን የተሻለ ቪው በማግኘት ምናልባት ማኒ ጀነሬት ልናደርግ እንችላለን ወይም ደግሞ ብዙ ሰብስክራይበር ልናገኝ እንችላለን ብዬ ስላሰብኩኝ ነው። ይህ ማለት የእነሱን ፕራይቬሲ በማይነካ መልኩ ዩቲዩብ ራሱ ያዘጋጀው መንገድ ስላለ እሱ ነው በመጠቀም የማሳያችሁ። ለምሳሌ እዚህ ጋር እንደምትመለከቱት አንድ ኤግዛምፕል ነው የወሰድኩት። ለምሳሌ ዎች ዚስ ቢፎር ዩ ባይ አ ላፕቶፕ የሚል አንድ ሳይንስ ኤንድ ቴክኖሎጂ ሪሌትድ የሆነ ቪዲዮ አለ። እንደምታዩት በጣም ብዙ ተመልካች አግኝቷል። በ2 years ወይም በ2 ዓመት ውስጥ ወደ 6.3 ሚሊዮን ቪውስ አግኝቷል። ሶ ይሄ ቪዲዮ እንዴት 6.3 ሚሊዮን ቪውስ አገኘ ወይም ደግሞ ዩቲዩበሩ እንዴት አይነት ሴቲንግ ወይንም ኮንፊግሬሽን ቢጠቀም ነው ብዙ ተመልካች ያገኙ? በዋናነት ሴቲንግ ብቻ አይደለም ማወቅ ያለባችሁ፣ ኮንቴንቱ ጥሩ መሆን አለበት። የቪዲዮ ኮንቴንት ጥሩ እስከሆነ ድረስ ጥሩ ቪው ማግኘት ሃይ ፕሮባቢሊቲ ያለው። ግን ከኮንቴንቱ በተጨማሪ ጥሩ ሴቲንግ በመጠቀም ወይንም ታግስ ወይንም ዲስክሪፕሽን ሊሆን ይችላል ወይንም ኮንፊግሬሽን ሊሆን ይችላል በጥሩ ሁኔታ በመጠቀም የተሻለ ቪው እንድናገኝ ከኮንቴንቱ በተጨማሪ ማለት ነው። ሶ እንዴት ነው ሴቲንጉን ልንመለከት የምንችለው ነው። ሶ እዚህ ጋር ቀጥታ ሴቲንጉን ማየት አትችሉም። ምናልባት የምታዩት ቻፕተሩ ሊሆን ይችላል ወይም ሌላ ዲስክሪፕሽን ሲምፕል ዲስክሪፕሽን ፖስት ያደረገውን ማየት የምትችሉት። ግን ኢን ዲቴል አት ዘ ባክ ኦፍ ዚስ ቪዲዮ ኮንፊግሬሽን ማየት ከፈለጋችሁ እንዲሁም አታዩትም። ግን ቤዚክ ሆነ ለማየት ከፈለጋችሁ በቀጥታ ወዴት ነው የምትሄዱት? ጉግል ላይ ወይም የምትፈልጉት ሰርች ኢንጂን ላይ ዩቲዩብ ሜታ ዴታ ቪወር ብላችሁ ሰርች ማድረግ ነው። ሰርች በምታደርጉበት ሰዓት መጀመሪያ ላይ የሚመጣው ሊንክ ወይንም ኤምደብሊው ሜታ ዴታ የሚለውን ክሊክ ታደርጉታላችሁ። ክሊክ ስታደርጉት በዝርዝር ስለዚህ ሊንክ ዲስክሪፕሽን ይመጣላችኋል። እዚህ ጋር የምትፈልጉትን ማንበብ ትችላላችሁ። ከፈለጋችሁ ዳርክ አለ፣ የዳርክ ወይንም ወደ ላይት ሞድ መቀየር ትችላላችሁ። ቲሙ ማለት ነው። ብዙ አይነት አለ፣ ሼር ቪዲዮ ኦር ብዙ ሊንኮች አሉ፣ ፕሌይሊስት። ስለዚህ መጀመሪያ ምንድነው የምናደርገው? የዚህ የምትፈልጉትን ቪዲዮ ወይንም የሚመከረው ብዙ ቪው ያገኘን ቪዲዮ በመምረጥ ኤግዛምፕል የመረጥኩት ይሄን ቪዲዮ ነው። ሰው እሱን ሊንኩን ኮፒ ታደርጉትና የት ጋር ፔስት ታደርጉታላችሁ? እዚህ ጋር እንደምታዩት ሰብሚት ኤ ሊንክ ኦር አይዲ ቱ ኤ ቪዲዮ ኦር ፕሌይሊስት ኦር ቻናል የሚለው ላይ ፔስት ታደርጉታላችሁ ማለት ነው። ሶ ፔስት በምታደርጉበት ሰዓት ያ ሊንክ ፔስት ስታደርጉት እዚህ ጋር ዲስፕሌይ ያደርጋል። ዜን ሰብሚት ትሉታላችሁ። ሰብሚት ስታደርጉት ኢሚዲየትሊ ፕሮሰስ አድርጎ ስለዛ ቪዲዮ አጠቃላይ ዲስክሪፕሽን በዝርዝር ያስቀምጥላችኋል ማለት ነው። ሶ እዚህ ጋር ኦልሬዲ ሰብሚት ብየዋለሁ። እስኪ እንመልከት። እንደምታዩት የቪዲዮውን ሰብሚት የሆነውን ቪዲዮ ስኒፕ አድርገው ዲስፕሌይ አድርጎልኝ ለማለት ፕሮፐርቲ ዲስክሪፕሽኑ ማለት ነው። እዚህ ጋር ታይትሉ አለ። አብሪሽን እንደምታዩት ታይትሉ watch this before you buy a laptop ይላል። ዲስክሪፕሽን አለ፣ እሱ የጻፈው እዛ ላይ so hello I am a mysterious tech ይላል። እሱ ከተጨማሪ ሴንተንሱ ጋር ዲስፕሌይ አድርጎልኛል። ተምብኔልስ ኤንድ ዲፎልቶችም አሉ። ግን ፒክቸር እዚህ ጋር የተምብኔሉን እዚህ ጋር ነው ዲስፕሌይ ያደርግላችሁ። ስለዚህ ምን አይነት ተምብኔል የተጠቀመው ጀስት እንደምታዩት እዚህ ጋር የራሱ ቅድም እዚህ ጋር ቪዲዮ ዋናው ቪዲዮ ላይ እንደምታዩት ያለውን አይነት ተምብኔል አይነት ተጠቅሟል ማለት ነው። ሶ እዚህ ጋር እንደምታዩት የተጠቀመው ታግስ ቤስት ላፕቶፕ ፎር ስቱደንትስ፣ ቤስት ላፕቶፕ ፎር ጌሚንግ፣ ቤስት ላፕቶፕ ፎር ስቱደንትስ ኤንድ አዘር ታግስ ተጠቅሟል ማለት ነው። ካታጎሪ አይዲ ማየት ትችላላችሁ። ዲፎልት ላንጉዌጅ የተጠቀሙ ማየት ትችላላችሁ። ኤንድ የራሱ ቪዲዮ አይዲ አለ። ያ ማለት ዩቲዩብ ባይ ዲፎልት የሰጠው ማለት ነው። ኢትስ ጊቨን ቪዲዮ አይዲ አለ። ኤንድ ስታቲስቲክሱን ማየት ትችላላችሁ። ለምሳሌ ቪው ካውንቱን እንደምታዩት ቅድም 6.3 ሚሊዮን ላይ እዚህ ጋር አስቀምጦታል። ሊንክ ላይክ ካውንት አለ። እዚህ ጋር ላይክ ካውንቱ ስታዩት ወደ 291 ሺህ ላይክ አለ። እዚህ ጋር በትክክል ነው ያስቀምጠው።
ፌቨራይት ካውንት፣ ኮሜንት ካውንት የምትፈልጉት አለ። ግን በዋናነት የሚጠቅመው እችኛዋ ስፔሻሊ ታክሷ በጣም ኢምፖርታንት ናቸው። ስለዚህ እነዚህን ታክሶች ምናልባት አንዳንድ ቪዲዮ እዚህ ላይ ከዚህ በታች ከቪዲዮ በታች ላይ ሙሉ ታጉ ልታገኙ ትችላላችሁ ክሊክ በምታደርጉበት ሰዓት። ግን ሁሉም ታክሶች ላታገኙ ይችላል። እንደምታዩ እዚህ ጋር ዲስክሪፕሽን ብቻ የተቀመጠው እንጂ ታክሱ አልተቀመጠም። ታክሱ መቼ ነው የሚኖረው? ዩቲዩብ ክሬተሩ ቪዲዮን አፕሎድ በሚያደርግበት ሰዓት ታክሱን የሚጽፈው ወይም ዲስክሪፕሽን የሚጽፈው። ስለዚህ እሱን ሙሉ በሙሉ ለማየት ከፈለጋችሁ የግድ ዩቲዩብ ሜታ ዴታ ቪወር መጠቀም ትችላላችሁ ማለት ነው። አይን ስታቲስቲክሱ አለ፣ ጂኦሎኬሽኑ አለ። እዚህ ጋር እንደምታዩ ጂኦሎኬሽኑ አለ። ፐብሊክ እና ፕራይቬት ስታተሱ ምናልባት ፕራይቬት ቢሆን ማየት አትችሉም። ላይሰንስ አለ፣ ዩቲዩብ ላይሰንስ ላይ የተጠቀመው ብዙ አይነት አለ። ላይቭ ስትሪም ለምሳሌ ላይቭ ስትሪም አይደለም፣ ጀስት ቪዲዮ ነው አፕሎድ ያደረገው ላይቭ። ስለዚህ ላይቭ ስትሪም ዲቴል አይኖርም። ኤንድ ሎካላይዜሽኖች አሉት ዲስክሪፕሽን ማለት ነው። ኤንድ ሌሎች ደግሞ የተቀመጡ አሉ። የኮንቴንት ዲቴልስ አለ፣ ዳይሜንሽኑ፣ ካፕሽኑ ብዙ አይነት የተቀመጠ አለ። እሱን ማየት ትችላላችሁ። ቪዲዮ ላይ ብዙ 16 ሚኒት 12 ሰከንድ ላይ ሌሎች አሉ። ፕሌይንግ ኤዲት አለ፣ ቶፒክ ዲቴልስ የተቀመጠ አለ። እንደምታዩት ሪኮመንድ የተደረጉ ተምብኔሎች አሉ። ኤንድ ሌሎች ሞር ማየት ከፈለጋችሁ ስለ ቻናሉ ዲስክሪፕሽን ማየት ከፈለጋችሁ በዚህ መሰረት እናንተም እንዳደረጋላችሁ በዚህ ጋር በዋናነት ነው የሪኮመንድ ማድረጋችሁ ታክሱን በማየት ይህንን ታክስን የእናንተ አዲስ ቪዲዮ ዩቲዩባችሁ ላይ አፕሎድ በምታደርጉበት ሰዓት ተመሳሳይ ያ ማለት ይህን ኮፒ ፔስት አድርጉት ማለት ሳይሆን በዚህ ስታይል የእናንተ ቪዲዮ ኮንቴንት ጋር ሪሌትድ የሆነ ታክስ ብታስቀምጡ የተሻለ ተመልካች ይኖራል ብዬ በማሰብ ስለዚህ እንዴት የሌሎችን ዩቲዩበር ቪዲዮዎች ታክስ ወይም ዲስክሪፕሽን ያለ እነሱ ፍቃድ ወይም እነሱን ሳንጠይቅ በቀላሉ ማየት እንችላለን። ይህ ህጋዊ መንገድ ነው። ምክንያቱም ራሱ ዩቲዩብ ክሬት ያደረገው ሊንክ ስለሆነ ወይንም ዩቲዩብ ራሱ አግሪ ያደረገበት ሊንክ ስለሆነ ማየት ትችላላችሁ። ኦፕን ሶርስ ነው። ስለዚህ ማንኛውንም ቪዲዮ ሴሌክት በማድረግ ሊንኩን ሜታ ዴታውን በማየት እናንተም ቪዲዮ አፕሎድ የምታደርጉበት ተመሳሳይ ታክስ መጠቀም ትችላላችሁ። ይህን በማድረግ የተሻለ ሰብስክሪፕሽን እና ቪው ማግኘት ትችላላችሁ ብዬ አስባለሁ። በዋናነት ግን መረሳት የሌለበት የቪዲዮ ኮንቴንት ቤስት መሆን አለበት። የዛኔ በተጨማሪ ስትጠቀሙ የተሻለ ሰብስክራይበር እና ቪው ልታገኙ ትችላላችሁ ብዬ አስባለሁ። ስለተመለከታችሁን ያመሰግናለሁ። በሌላ ቪዲዮ እስከምንመጣ ቸርን ሰንብቱ።